ሌጎ ኦፊሻል ሱቃቸውን ከፍተዋል እዚህ አዲስ አበባ ውስጥ። ዛሬ እሱን ነው ማሳያችሁ። እነኔት ጋር መጥቻለሁ። ምስራቅ ገብርኤል ነው ያለው። ዝናብ በጣም እየዘነበ ነው። እየሮጥኩ ነበር የመጣሁት እኔ ራሴ ትንሽ በስብሻለሁ። ይኸውላችሁ ዝናብ የሌለ ነው እየዘነበ ያለው። እነናቲ እዛ 12ኛ ፎቅ ላይ ናቸው ያሉት። ከነሱ ጋር ነው ዛሬ ሰብሰብ ብለን የምንሄደው። ቲክቶክ ብሎጋቸው ላይ ለቀውታል። እኔ ደግሞ ዛሬ ለምን ቪዲዮ አልሰራም ብዬ ነው የመጣሁት። አይኑ በጣም እንደጠፋሁኝ ግን ላለመጥፋት ሞክራለሁ። ያለቀኳቸው 5 የሚሆኑ ብሎጎች አሉ። አዳማ የሰራሁት፣ ሐዋሳ የሰራሁትና ላንጋኖ የሰራሁት ማለት ነው። 5 የሚሆኑ ቪዲዮዎች አሉ። እንዴት አድርጌ እንደምለቅ አላውቅም፣ ግን በዚህ በዋነኛው ቻናሉ ለመልቀቅ ሞክራለሁ ብሎጎች። ሁለተኛ ደግሞ በምታውቁት ቻናል ደግሞ ሪያክሽን ምናምን ለመስራት ሞክራለሁ። ብቻ ከዛሬ በኋላ አልጠፋም፣ ቃል ገባላችኋለሁ። አሁን የሌለ እየዘነበ ነው። ወደ እነሱ ጋር እየሮጥኩ እሄዳለሁ። አይ ሚን አላውቅም ዝናቡ። ያ ቢሮአቸው ደርሰናል። ጊፍት ባይኖር በመከራ ነበር። አዴ ሲደብራችሁ ምናምን በዚህ ነው አፈታ የምትሉት። አዴ እዚህ ጋር ሌላ ቡድን አሁን እንግዲህ ወደ ሌጎ ስቶር ነው እየሄድን ያለ ነው። ናቲ የት ነው? 4 ኪሎ ነው። አምባሳደር ሞል 4 ኪሎ አምባሳደር ሞል ነው የምንሄደው። ሌጎ ስቶር ኦፊሻል የራሳቸው ሱቅ ሄደን ቼክ እናደርጋለን። ዋጋስ ምን ያህል እንደሚሸጥ በዛውም ቼክ እናደርጋለን። ቪው ላሳያችሁ ጋይስ። 12ኛ ፎቅ ላይ ከአዱት እዚህ ጋር ነው አዱት ያለው። ከዛ ጀርባ ነው ቢሮ ያለው ማለት ነው። እዚህ ጋር ትምህርት ቤቶች አሉ። ምን እንደሆነ አላውቅም፣ ግን እዚህ ጋር ትምህርት ቤት አለ። ባይዞ ሌጎ መጫወቻ ብቻ አይደለም፣ ሌላም ነገር አለው። ለምሳሌ ሮቦቲክ ምናምን የሚሰሩ ልጆች ሌጎ ነው የሚጀምሩት። ሶ ሌጎ ለሮቦቲክም ይሆናል ማለት ነው። ሌጎ እንደምታውቁት ላይክ ተገጣጥሞ መጫወቻ ብቻ አይደለም ማለት ነው። አንተ ቲክቶክ ኮሜንት ላይ ገብተህ ሌጎ የህፃናት ነው ምናምን የምትለው ልጅ ማለት ነው ማን ጠየቀ ሲጀመር ማለት ነው። ሌጎ እኮ የትግሬዎች ነው ምናምን አንተ ልጅ ከተሰደብክ ማለት ነው። ይሄ ነው ቢሃይንድ ዘ ሲኖች። አሁን የ4 ኪሎ ታክሲ ውስጥ ነው ያለ ነው። ሁላችንም አራታችንም ከጀርባ ነው ያለ ነው። አሁን አንደርግራውንዱ ልንገባ ነው። ሀገራችን በቃ እንደዚህ ሆነች፣ አድጋለች፣ በጣም ተቀይራለች። ከዚህ አንደርግራውንድ እንደወጣ ነው ከዚህ ኢትዮጵያ እንወጣለን። አምባሳደር ሞል ደርሰናል። አምባሳደር ሞል ከስር ነው ያለ ነው። yes sir no uno I'm doing ምን እንደነበር አላውቅም። ልዘፍን ነበረ የአይስ ስፓይስ if you watching this አትመችኝም፣ በጣም ነው የምታናድጂኝ። ስንተኛ ፎቅ ነው? ስንተኛ ነው? I think it's a carry. ደርሰናል። ሌጎ ኦፊሻል ስቶራቸው ነው አይደል? ዋው ደስ ይላል በጣም። የኛውን ገመል ነው የምታዩት። መጀመሪያ እንደገባችሁ ሱቁ ቀጥታ እንዲታይ ፊት ለፊት ነው ያለው። ኤቭሪ ዲቴይል የተሰራው በሌጎ ነው። እዚህ ጋር እንደምታዩት በሌጎ ነው ማለት ነው ሁሉም ነገር የተሰራው። ምን ያህል ብሎኮች አሉት? እሷም የምታውቀው ይመስለኛል። ታውቃለች። አሁን ሌስ ላይክ ሜክአፕ ቤት ይላ አሁን ይሄ ማለት ነው ስንት እንደሆነ ገምታለሁ፣ አንተም ትገምታለህ። ይሄ ብዛቱ ምን ያህል ነው እያልን እየተከራከረ ነው። በጣም ትልቅ ነው። ምን ያህል ብሎኮች አሉት የሚለውን እስቲ እንገምታለን። ስንት ይመስላል? ስንት ብሎክ? 50,000 ከመቶ ሺህ አይበልጥም? 2 ሚሊዮን ብሎክ። ሚሊዮን አይገባም። 100,000 እስከ 100,000 ሚሊዮን አይገባም። 1 ሚሊዮን እስቲ ጠይቃት እና ሌጎ በጣም ነበረ ማየት የፈለኩት። ላይክ ለመጀመሪያ ጊዜ ሌጎ እያየው ነው። ያው ለዱሎን አግኝተን ስቶር ተከፍቶ እዚህ ውጪ ደግሞ አለ። ለሌጎ ሙቪስ ላይ ያለው ነው አይታችሁ ከሆነ አላውቅም። በጣም ደስ ይላል። መኪናዎቹ ደስ ይላል። ዋጋዎቹን ቼክ አድርጉ። አዩ ይሄ ወደፊት የምገዛው መኪና ይሄኛው እቺ ትታያችኋል። እቺ ወደፊት የኔ መኪና ነች። እያየነው አጸጋ ቤት ያዝልኝ። እቺኛዋ ደግሞ እቺ ለልጅ የሚገዛላት ነች። እቺኛዋ ደግሞ ለልጅ የሚገዛላት ባይክ ነው። እሺ ኦኬ። ስቶሩ በጣም ደስ ይላል። ዋጋዎቹን ቼክና እዚህ ጋር አሉ። እነዚህ አበቦች ናቸው ሬንጁ ማለት ነው። ዋጋ አሁን ይሄ 5,000 ብር ማለት ነው። 4,900 ምናምን ባይዚ ለመጫወቻ ብቻ አይደለም ሌጎ ታውቃለህ። ሮቦቲክ ለመገጣጠም ምናምን ይሰሩበታል አንዳንድ ተማሪዎች። ይሄ መኪና አይተው አሁን ዋጋውን አሳያችሁ። አሁን ምናምን የሆነ ነገር ገጣጥማ ታሳየኝም ናቲ
ፎቅ ቤት ልስራልህ? ግጠም ላሳይ። አንተ አልበም ከቨሮቹን ለመስራት እንሞክር። ሲሰሩ አልነበረ በዚህ መስ አልበም ከቨር ሰርቻ። ይኸውላችሁ ሌጎ አመጣጡ እንደዚህ ነው። ሌጎ ኦፊሻል ስቶር አዲስ አበባ ውስጥ ናይስ። ያው 36 ነው የሚሸጠው። እቺ ጅራፍ ስንት ነው የምትሸጠው? 17 ሺህ ነው። መግዛት የሚፈልጉ ካላችሁ ክላሲክ ደግሞ አለ። ኖርማል ክላሲክ የሚባሉት የለም ላይክ እንደዚህ በቦክስ የሚሸጡ እነሱ ናቸው። ሌላ ደግሞ እዚች ጋር ትልቅ መኪና አለ። ልክ ዋጋውን 66 ነው። ይህንን መኪና መስራት ነው ማለት ነው። ስታር ዋርስ ላይ ደግሞ እቺ የምታዩት አለች። ሞተርም ከፈለጋችሁ ላይክ ኒንጃ ብቻ የስለ ስፔስ ነው። ዋው ይሄ አሁን ስታር ዋር ኮሌክሽን ውስጥ ነው ያለ ነው። ሲምባ ይኸውልሽ ዘ ላዮን ኪንግ እዚህ ፕራይሱ ይሄ ነው ማለት ነው። 36 ሺህ ለሚስትህ ፐርፌክት ስጦታ ቁጭ ብላ ትስራው እናቴ ደግሞ 10 ዘይን ሰጣ ማለት በቃ ተመረከክላት። እዚህ ጋር ሲቲ አለ ከተማ ነው። እነዚህ ሲቲዎች ናቸው የሚገጣጠሙ ማለት ነው። እዚህ ጋር ሲቲዎች ምናምን ነው የምታገኙት። እዚህ ጋር እንደምታዩት ሲቲዎች ናቸው ያሉት። ወደዚህ ጋር ስንመጣ ደግሞ ስታር ዋር ምናምን አሉ። ቤታችሁ ውስጥ ህፃን ልጅ ካለ የሚፈልገውን ከዚህ ቼክ አድርጋችሁ በዋጋ መምጣት ትችላላችሁ። አበባ በጣም ነው አበባ ይመቸኛል። ለምን አስጣት? አይ እኔ ይመቸኛል፣ ራሴ ይመቸኛል። ሌጎ ስቶር አሪፍ ቆይታ ነበረ። በጣም ጸዲ እቃዎችን አይተናል። ዋጋቸውስ ተመጣጣኝ ነው? ዋጋቸው አይ ሚን በዶላር ሊሆን ይችላል። you will break your fucking back and cow መታችሁ ቼክ አድርጉ። አምባሳደር ሞል 3ኛ ላይ ነው የሚገኙ። የዛሬ ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እንገናኛለን። ሁላችሁም ባይ ሰብስክራይብ